I don't care if they come back or not. If they don't come back, I'm fine. Their military is gone. Their missiles are largely depleted. We've been very nice. We haven't ripped down too many bridges. We have a lot of people, as you know, at 10 o'clock tomorrow, we have a blockade going into effect. That'll be 10 o'clock tomorrow. Other nations are working so that Iran will not be able to sell oil. But there are many boats heading toward our country to fill up with oil and then go and take it. So they're not going to go through. ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንዴት አላችሁ? ከአጅሪ ጋር መልካም ቆይታ ይሁንላችሁ። በዓለም አቀፍ ትንታኔያችን የኢራንና የአሜሪካን ጉዳይ የመካከለኛው ምስራቅ ጦርነት እንደሚከተለው አቀርብላችኋለሁ። የአሜሪካ ጦር ኃይል በመካከለኛው እዝ ፕሬዝዳንት ትራምፕ የሰጡትን ማስጠንቀቂያ ተከትሎ የኢራን ወደቦችን መውጫና መግቢያ መዝጋቱ ሊጀምር ነው። የአሜሪካ ጦር ኃይል መካከለኛው እዝ ሴንትኮም ከፕሬዝዳንት ዶናልድ ትራምፕ ከተላለፈ መመሪያ መሰረት ወደ ኢራን ወደቦች የሚገቡና የሚወጡ ማናቸውም እንቅስቃሴዎች ለማገድ የባህር ላይ ከበባ ወይም ማሪታይም ብሎኬድ ከሚያዝያ 5 ቀን 2018 ዓ.ም ረፋድ ጀምሮ እንደሚተገበር አስታወቀ። መካከለኛው እዝ ከአንድ ሰዓት በፊት ባወጣው መግለጫ የማስጠንቀቂያው ተፈጻሚነት በአረብ ባህረ ሰላጤና በኦማን ባህረ ሰላጤ በሚገኙ የኢራን ወደቦችና የባህር ዳርቻዎች ላይ የሚንቀሳቀሱ የማንኛውም ሀገር መርከቦችን ያለ አድሎ እንደሚመለከት ገልጿል። ሆኖም እዙ አክሎም የአሜሪካ ኃይሎች ወደ ኢራን ወደቦች የሚጓዙ ወይም ከኢራን ወደቦች ያልተነሱ መርከቦች በሆርሙዝ የባህር ሰላጤ ውስጥ የሚያደርጉትን ነፃ ባህር ላይ ጉዞ እንደማያስተጓጉል አስታውቋል። ማስጠንቀቂያው ተግባራዊ ከመደረጉ በፊት ለንግድ መርከቦች አሽከርካሪዎች ይፋዊ የባህር ላይ ማሳሰቢያዎች እንደሚሰጥም ሴንትኮም ገልጿል። መርከቦች ይፋዊ የመርከቦች ማሳሰቢያ ወይም ኖትስ ቱ ማሪነርስ ስርጭቶችን እንዲከታተሉና በኦማን ባህረ ሰላጤና በሆርሙዝ የባህረ ሰላጤ አካባቢ በሚንቀሳቀሱበት ወቅት ከአሜሪካ የባህር ኃይል ጋር የሬዲዮ መስመር 16 በኩል ግንኙነት እንዲያደርጉ መክሯል። ይህ ውሳኔ የተላለፈው በዋሽንግተን እና በቴሄራን መካከል በኢስላማባድ የተካሄደው ንግግር ያለ ስምምነት መጠናቀቁን ተከትሎ በሁለቱ ሀገራት መካከል ያለው ውጥረት በጨመረበት ወቅት ነው። አሜሪካ የኢራን ወደቦችን ለመዝጋት ማቀዷን ተከትሎ የዓለም የነዳጅ ዋጋ ጭማሪ ማሳየቱ ይታወቃል። ውድ ቤተሰቦቻችን አሜሪካ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን ለማገድ የባህር ላይ ከበባ እንደምታደርግ ማስታወቋን ተከትሎ በትናንትናው ዕለት በማለዳው የገበያ ግብይት ነዳጅ ዋጋ ጭማሪ አሳይቷል። አልጀዚራ እንደዘገበው የአሜሪካ ድፍድፍ ነዳጅ ዩኤስ ክሩድ ኦይል ዋጋ 8 በመቶ በመጨመር በአንድ በርሜል $104.24 ደርሷል። ዓለም አቀፍ መለኪያ ሆነው ብሬንት ድፍድፍ ነዳጅ ዋጋን በ7 በመቶ ጭማሪ በማሳየት በበርሜል $102.29 ተመዝግቧል። ዓለም አቀፍ ግዙፍ የኢነርጂ ገበያ ተንታኝ ኦኒክሰን ዋቢ በማድረግ ብሉምበርግ እንደዘገበው ደግሞ አሜሪካ የባህር ላይ ከበባውን የምትቀጥል ከሆነ ዓለም አቀፉ የነዳጅ ዋጋ እስከ $150 ሊያሻቅብ ይችላል። ይህ አሜሪካና የእስራኤል ጥቃት በኢራን ላይ ከየካቲት 21 ቀን 2018 ዓ.ም ከመጀመሩ በፊት በአንድ በርሜል $70 ገደማ ይሸጥ የነበረው የብሬንት ነዳጅ ዋጋ ጦርነቱ ከተጀመረ በኋላ ከፍተኛ መዋዠቅ የታየበት ሲሆን በአንድ በርሜል እስከ $119 ደርሶ እንደነበር ይታወሳል። ባለፈው ሳምንት አርብ ሚያዝያ 3 ቀን 2018 ዓ.ም አሜሪካና ኢራን በፓኪስታን ንግግር ከማድረጋቸው በፊት ለሰኔ ወር የሚቀርብ የብሬንት ነዳጅ ዋጋ በ0.8 በመቶ ቀንሶ በበርሜል $95.20 ነበር። እንግዲህ ትራምፕ አወዛጋቢ ንግግራቸውን በመናገር ይታወቃሉ። ተመለሱም አልተመለሱም ግድ የለኝም በማለት ተናግረዋል። በትናንትናው ዕለት ከፍሎሪዳ ተመልሰው ዋሽንግተን ዲሲ አቅራቢያ በሚገኘው ጆይንት ቤዝ ኤንድ ሪስክ ለጋዜጠኞች መግለጫ በሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ድርድር ባትመለስም ምንም እንደማይመሰላቸው ተናግረዋል። ትራምፕ ሲናገሩ ተመለሱም አልተመለሱም ግድ የለኝም ባይመለሱም እኔ ደህና ነኝ ብለዋል። ይህ ያሉት በፓኪስታን በአሜሪካና በኢራን መካከል ሲካሄድ የነበረው ሰላም ስምምነት ላይ የሰላም ንግግር ስምምነት ላይ ሳይደርስ በፈረሰ በማግስት ነው። አክለውም በአሜሪካና በኢራን መካከል ያለው የተኩስ አቁም በጥሩ ሁኔታ ላይ ነው ብለዋል። ኢራን አሁንም የኒውክሌር መሳሪያ ትፈልጋለች ያሉት ትራምፕ ይህን ግን አይሆንም ሲሉ ተደምጠዋል። ሁለቱም ወገኖች በፓኪስታን ሲያደርጉት የነበረውን ሰላም ንግግር ያለ ስምምነት ካቋረጡ በኋላ ዶናልድ ትራምፕ ስለ ኢራን የኒውክሌር ፍላጎት ተጨማሪ አስተያየቶችን ሰጥተዋል። የአሜሪካ ፕሬዝዳንት እንደተናገሩት
ኢራን አሁንም የኒውክሌር መሳሪያ የመታጠቅ ፍላጎት እንዳላትና ይህም ፍላጎት በኢስላማባድ በተካሄደው ስብሰባ ላይ በግልጽ ታይቷል። አሁንም ይፈልጉታል። ይህንን ለሌላኛው ምሽት ግልጽ አድርገዋል። ኢራን ግን የኒውክሌር መሳሪያ አይኖራትም ብለዋል። ትራምፕ ቀደም ሲል ከኢራን ጋር የተደረገው የቀጥታ ድርድር ያልተሳካው ቴህራን የኒውክሌር ፍላጎቷን ለመተው ፈቃደኛ ስላልሆነች ነው ሲሉ ተናግረዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ሁለቱ ወገኖች ስምምነቱ ላይ ለመድረስ በጣም ጥቂት ርቀት ላይ እንደነበሩ ገልጸው ሆኖም ኢራን ከልክ ያለፈ ፍላጎት፣ ግልጽ ያልሆነ ተለዋዋጭ አቋም እንዲሁም እገዳዎች እንደተገጠሟት ተናግረዋል ያለው ቢቢሲ ነው። አሜሪካና ኢራን በፓኪስታን የሰላም ስምምነት ላይ መድረስ ባለመቻላቸው ዶናልድ ትራምፕ አሜሪካ በሆርሙዝ ሰርጥ የሚገቡና የሚወጡ መርከቦችን እንደምታግድ ማስታወቃቸው እንግዲህ ይታወቃል። ውድ ቤተሰቦቻችን የአሜሪካ ማዕከላዊ እዝ ሴንቲኮም የአሜሪካ ኃይል ባህረ ሰላጤውን ጨምሮ ወደ ኢራን ወደቦች የሚገቡና በሚወጡ መርከቦች ላይ ያለ ልዩነት እገዳውን እንደሚያስፈጽም ገልጿል። ይሁን እንጂ ሴንቲኮም የአሜሪካ ኃይሎች ከኢራን ወደቦች ውጭ በሚደረጉ መርከቦች ነፃ እንቅስቃሴ ላይ እንቅፋት እንደማይሆን ማስታወቁ ይታወሳል። እንግዲህ በአሜሪካ በ2022 የወጣው ሕግ የባህር መስመርን መዝጋት የሁሉም ሀገራት መርከቦች እና ወይም የአውሮፕላኖች ጠላት እና ገለልተኛ ወገኖች ወደ ተለዩ ወደቦች፣ የአየር ማረፊያዎች ወይም የባህር ዳርቻ አካባቢዎች በጠላት ሀገር ቁጥጥር ስር ያሉ ቦታዎች እንዳይገቡ ወይም እንዳይወጡ ለመከልከል የሚደረግ የጦር እንቅስቃሴ በማለት ይበይነዋል። ትራምፕ እንዳስታወቁት አሜሪካ ከትናንት ጀምሮ በኢራን ወደቦች መርከቦች እንዳይንቀሳቀሱ ትዘጋለች። የመከላከያ ተንታኞች ይህ የአሜሪካ እርምጃ ኢራን ነዳጅ እንዳትሸጥ ያደርጋል ብለዋል። ጀስቲን ክራምፕ የተባሉ ተንታኝ የኢራን ወደቦች ለመዝጋት ትራምፕ የያዙት እቅድ የኢራንን ጦርነት የበለጠ የሚያባብስ እና ስምምነት ባለመድረሱ የትራምፕን ብስጭት የሚያንጸባርቅ ነው ብለውታል። እቅዱ እንደ ቻይና ላሉ ሀገራት ኢራን ነዳጇን እንዳትሸጥ የሚያደርግ ሲሆን ይህም ኢራን ላይ ጫና ያሳድራል። እንግዲህ የአሜሪካው ባህር ኃይል ትናንትናው ዕለት ሆርሙዝ እዘጋለሁ ማለት ተከትሎ ሰርጡ ላይ የሚወሰዱ እርምጃዎች ገቢራዊ መሆን ጀምረዋል። የአሜሪካ ማዕከላዊ ሴንቲኮም ኃላፊነት ወስዶ የሰርጡን እንቅስቃሴ እንደሚቆጣጠርም አሳውቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን መርከቦች ወደ ከለከልነው ሰርጡ ክፍል ብቅ ካሉ እስከ ወዲያኛው ይሸኛል በሚል ዝተዋል። ወደ ኢራን ወደቦች እና ከኢራን ወደ ሰርጡ መንቀሳቀስን ከእንግዲህ አታስቡት በሚል እዙ ወደ ስራ ገብቷል። የኢራን ኃይሎች ቃል የገቡት አልፈጸሙትም ያሉትን ሪፐብሊካኑ ትራምፕ ኢራንን ጫና ውስጥ ለማስገባት ሁነኛ እርምጃ ነው ብለዋል። የቴህራን አብዮታዊ ዘብ ኃይል IRGC ዓለም አቀፍ የውሃ መስመሮች ላይ የሚጣሉ ገደቦች ዓለም አቀፍ ሕግጋትን የሚጥስ ነው በሚል አሜሪካን ወቅሰዋል። እርምጃ እንደሚወስዱም የኢራን ኃይሎች ዝተዋል። የአሜሪካ አውሮፕላን ተሸካሚ የጦር መርከብና ሁለቱ አውዳሚዎች በኦማን ባህረ ሰላጤ ላይ መስፈራቸውም ታውቋል። ዘገባው ይህ የአልጀዚራ እና ዋሽንግተን ፖስት ነው። እንግዲህ ውድ ቤተሰቦቻችን ፓኪስታን የአሜሪካና የኢራን ሁለተኛ ዙር ድርድርን ለማስተናገድ እንደገና ጥያቄ ማቅረቧን አሶሺየትድ ፕሬስ የዜና ወኪል እንደዘገበው ፓኪስታን የተኩስ አቁም ስምምነት ከማብቃቱ በፊት በሚቀጥሉት ቀናት ውስጥ የአሜሪካና የኢራን ሁለተኛ ዙር ድርድር በኢስላማባድ እንዲካሄድ ሀሳብ አቅርባለች። የዜና ወኪሉ ስማቸው እንዲገለጽ ያልፈለጉ ሁለት የፓኪስታን ባለስልጣናትን ጠቅሶ እንደዘገበው የቀረበው ሀሳብ ተግባራዊ የሚሆነው ተደራዳሪ ወገኖች ሌላ የተለየ ቦታ እንዲሆን ካልጠየቁ ብቻ ነው። አንደኛው ባለስልጣናት እንደገለጹት የመጀመሪያዎቹ ድርድሮች ያለ ስምምነት ቢጠናቀቁም በአንድ ጊዜ ብቻ የሚያበቁ ጥረቶች ሳይሆኑ ቀጣይነት ያለው ዲፕሎማሲያዊ ሂደት አካል ናቸው። አሶሺየትድ ፕሬስ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው አዲሱ የአሜሪካ እና የኢራን ድርድር በመጪው ሐሙስ ሊካሄድ ይችላል። ውድ ቤተሰቦቻችን ከአጁሪ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። በቀጣይም አዳዲስ መረጃዎችን የምናቀርብላችሁ ይሆናል። ሰላም።